ደግሞ ዛሬ ፓርላማ ጋር ለን ያለነው ፓርላማው ገብተናል። የፓርላማው ጋር በታሪካችን አንድ ጊዜ እንቀመጥበት እስቲ ተቀምጠን እንየው። ይሄን ይመስላል ፓርላማችን ያያችሁት ነው። እሺ መቀመጫ የማን ትሆን? ማን ላይ ሆነ የተቀመጥኩት? ይሄን ይመስላል የፓርላማው ወንበር። እንቀመጥበት እስቲ። አንዳንዶቹ እንቅልፍ የሚወስዳቸው ለካ ስለሚመች ነው ማለት ነው። እስቲ ለማንኛውም እናድርግና ይሰማል። ልክ ነህ። በታሪክ እንኳን ተቀመጥኩበት። በታሪኬ ለመጀመሪያ ጊዜ የተቀመጥኩበት ነው። አሸንፋ በምን ፓርቲ? አዲያን ምንድን ነው ደግሞ አዲያን? አዲስ ነው። እኛ አካባቢ የለም። እኛ እንግዲህ ይሄን ይመስላል ፓርላማ ይመስላል። ያው ያያችሁ ታሳያችሁ። መስከረም ይገባሉ። መስከረም ይገባሉ እያሉ ነው። የሆነ ፓርቲ ናቸው ተመርጠዋል። የት ሀገር ነው የተመረጡት? ሰሜን ጎጃም። ምን የሚባል አብን ነው? አማራ ዲሞክራሲያዊ ንቅናቄ። ሶስት ሰዎች አሏችሁ እዚህ? አይ ጥሩ ነው። እንግዲህ እንኳን የ5 ዓመቱ የዚህ ወንበርህ መጠር ይሁን። እዚች ቦታ ላይ ተቀምጠ እንቅልፍ እንዳይወስድህ አደራህን። አደራህን። ምርጥ ሀሳብ ምሰጥ ለሀገር የሚጠቅም በጣም ብሎም ደግሞ ክልላችን ደግሞ ክልላችን አማራ ክልልን በተለይ በደንብ የምገልጽ ሆኖ እንግዲህ በዚህ አጋጣሚ አደራ እየሰጠን ነው። ፓርላማ የገባ ሰው አግኝተናል። ሁሉንም እኩል ብሔር ብሔረሰቦች፣ የሃይማኖት እኩልነት፣ የብሔር እኩልነት፣ የቋንቋ እኩልነት፣ ሁሉ ነገር እያንዳንዱ ሰው ማንም ሰው በሰውነቱ እኩል በጣም በነፃነት በቃ በሰላም ገብቶ በሰላም የሚወጣበት ሀገር እንድትሆን እንመኛለን። በጣም ደስ ይላል። ሁላችንም ያገናኘን ሀገራዊ ምክክር ነው። በመነጋገር ችግሮችን በመወያየት በጠረጴዛ ዙሪያ ይፈታሉ። የማይፈታ የለም። ደግሞ በሰለጠነ መንገድ መፍታት ይቻላል። በቃ ዛሬ በሰለጠነ መንገድ መፍታት የሚቻልበት ዘመን መሳሪያ ይዛችሁ ወደ ጫካ መሄዳችሁ ተመለሱ። ይኸው እናንተ ሳትቀመጡበት እኛ ተቀመጥንበት። ውበታችን ነው። በጣም ያማርን እንደዚህ ውበታችን በጣም እኛ ኢትዮጵያውያን አንድ የሚያደርገን ይበል። በነገራችን ላይ እንዳጋጣሚ እኔ ከወሎ እሱ ከጎጃም ነው የተገናኘ ነው። ስለዚህ አንድ የሚያደርገን እኛ የገመደን ኢትዮጵያዊነት ነው። ትልቅ ገመድ። ስለዚህ በተለያየ ከለር አሸብርቀን ያለ ነው። እጅግ በጣም አምሮብን ውብ ነን ማለት ነው። በጣም ኢትዮጵያዊነት ስንደምር አንድ ስንሆን ትክክል። ስለዚህ በተለያየ ቀለማት ነው። በቋንቋ መለያየታችን፣ በብሔር መለያየታችን መግባቢያ እንጂ የዘረኝነት አይደለም። ምንም ሰው ነው። የግጭት መንስኤ አይሆንም። መንስኤ ሊሆን አይችልም። ይሄ ልዩነት ግን ውበት ሊሆናል። አሁን ያያቸው ልማቶች ስታየው ሀገር ለውጥ ላይ ናት። በጣም የሚያስደስት ነው። በጣም ከተማ አስተዳደር አጠቃላይ ያየነው እጅግ በጣም ደስ የሚል ይሄ ሊቀጥል ይገባል ማለት ነው። በጣም በአጭር ዓመት ይሄን ያክል ለውጥ ማየት ያስደስታል። ማመን ነው ይባላል። ያው ሲቪሊንግ ይላል ሞራል ማየት እንጂ በጣም ሰው ከውጭ ላይ ሆኖ ከመለከት ይልቅ ውስጡ ገብቶ ማየት እጅግ በጣም የሚያስደንቅ የበለጠ እንዲያምን የበለጠ ነገሮችን እንዲረዳ ያደርገዋል ማለት ነው። ትክክል። ያላዩት ማህበረሰቦች ሁሉም እንዲያዩ የሚያድሉ አፈ ጉባኤው ተቀምጠዋል። እናመሰግናለሁ ወንድሜ ስላገኘው። በጣም እኔም አመሰግናለሁ። ቴንኪው